መኖሪያውን ወይም ህንፃውን እንዴት ማከራየት እንዳለበት ያውቃሉ? ካላወቁ ግን ችግር አለ ማለት ነው። እስቲ ይከተሉ። በመጀመሪያ ህንፃውን ማዘጋጀት ይጠበቃል። ማዘጋጀት ስንል መጠገን፣ ማጽዳት፣ ፈርኒሽ ማድረግ ካስፈለግም ደግሞ ፈርኒሽ ማድረግ። ቀጥሎ ደግሞ ዋጋ መወሰን። ዋጋ ሲወስኑ ኦንላይን ፕላትፎርሞችን መጠቀም ይችላሉ፣ ወይም ደግሞ ባለሙያ ማማከር ይችላሉ። ሌላው ስለ ህንፃው ዝርዝር ሁኔታ ማዘጋጀት፣ የቤቱ ገለጻ፣ ስለ ዋጋው፣ ስለ ሴኩሪቲ ዲፖዚት ፎቶዎችን አንስቶ ማዘጋጀት እና ኮንታክት ኢንፎርሜሽን ማዘጋጀት ይጠበቅቦታል። ሌላው ደግሞ ፕሮፐርቲውን ማስታወቅ ይጠበቅቦታል። ዌብሳይት ሊጠቀሙ ይችላሉ። ሶሻል ሚዲያ፣ ቴሌቪዥን፣ ሬዲዮ የመሳሰሉት ሊያደርጉ ይችላሉ። ቀጣይ ወሳኙ ነገር ደግሞ ቴናንት ስክሪኒንግ የምንለው ነው። ቴናንት ስክሪኒንግ ማለት ስለ ተከራዩ ዝርዝር ሁኔታ ማወቅ ያስፈልጋል። ህጋዊ ሰው መሆኑን፣ የመክፈል አቅሙና ሌሎች ዝርዝር ሁኔታዎች